ኢየሱስ ክርስቶስ ጋር እንደሚገባት መጠን ክብርና ምስጋና ለእናታችን ይሆንልን። የጠባቂያችን የታላቁ መልአክ የቅዱስ ሩፋኤል በረከት አይለየን። አሁን እግዚአብሔር የሚናገርበት ሰዓት ነው። ምናልባት አውደ ምሕረት ላይ ለዓይን የማይሞላ ሰው ቆሞ ሊሆን ይችላል። አይናችሁ ያንን ሳይሆን መመልከት ያለበት የተቀመጣችሁበትን ስፍራ ነው። እንኳን እግዚአብሔር የቀበሌ ሹም ሲናገር እንኳን በመንቀጥቀጥ ነው የሚሰማው። እንኳን እግዚአብሔር ምድራዊ ዳኛ እንኳን ሲናገር ተንቀጥቅጠን ፈርተን ነው የምንሰማው። አንዳንድ ጊዜ ልምድ ክፉ ነው። አባቶች ልምድህን ነው ልማድን ፍራ ይላሉ። ቃለ እግዚአብሔር ሲነገር ቃሉ የሰማይና የምድር ንጉሥ የእግዚአብሔር ስለሆነ ስንገባ እንኳን በዝግታ ተቀምጠንም ነው ተረጋግተን ልቡናችንን ሰብስበን ነው ቃሉን መስማት ያለብን። ይሄ የወንጌል ቃል በግራና በቀኝ ለመቆም ምርጫ ስለሆነ የዘላለም ሞትና የዘላለም ሕይወት ለመምረጥ ምርጫው ወንጌል ነው። በወንጌል ነው ለይተን ልናይ የምንችለው። ክፉንና ደጉን ጠማማውና ቀናውን የምናውቀው በወንጌል ነው። ስለዚህ ለወንጌል ትልቅ ቦታና ክብር ሊኖረን ይገባል። ባለንበት ስፍራ ተረጋግተን ተቀምጠን ቃሉን እንድንሰማ አምላካችን እግዚአብሔር ይርዳል። ብዙ አናቆያችሁም። በተቀመጣችሁበትና በቆያችሁበት ሰዓት ግን ጥሩ ነገር እንድትገበዩ እግዚአብሔር ይፍቀድላችሁ። ቆሞ ለመናገር ተቀምጦም ለመማር ጥበብ ከእግዚአብሔር ሲሰጥ ነው። ጥበቡን ለሁላችን ይስጠን። መጽሐፍ የሚሰማኝ ካለ በእርጋታ ይቀመጣል፣ ከመከራ ስጋት ያርፋል ተብሏል። አሁን ጥቅስ ልናሸመድዳችሁ ወይም የእናንተን ዕውቀት ለመጨመር አይደለም የምናስተምራችሁ፣ እንድታርፉ ነው። ዓለም በብዙ ነገር አታሳርፍም። እቺ ዓለም ብዙ ውጣ ውረድ አለባት። አሁን ማረፍ የሚፈልግ ሰው እግዚአብሔርን ይስማ። እግዚአብሔርን የምትሰማ ነፍስ ማረፍ ትችላለችና እግዚአብሔር በቃሉ ሁላችንን ያሳርፈን። ከኔ ጋር ኃይለ ቃሉን ከኔ ቀጥላችሁ ትላላችሁ። አንቺ ሴት በሉ። ድምጻችሁ አይሰማም። አንቺ ሴት ስለምን ታለቅሻለሽ? በዚህ ኃይለ ቃል መነሻነት የእግዚአብሔርን ድምጽ እንሰማለን። ቃሉ በዮሐንስ ወንጌል ምዕራፍ 20 ቁጥር 13 እና ቁጥር 15 ላይ ሁለት ጊዜ ተነግሮ እናገኘዋለን። ቃሉን ለመጀመሪያ የተናገሩት መላእክት ናቸው። ሁለት ነጫጭ የለበሱ መላእክት አንቺ ሴት ስለምን ታለቅሻለሽ ብለዋል። እዛው